እየረፋችሁ ወጣትነት ያላችሁ ካህናት አባቶቻችን አባቶችን ተቀበሉና ገዛ አድርጉላቸው። ነቃሽ ንጉሥ ዘሩ ነቃሽስ በለጠ ሌሎችም አላቸው። እነዚህ እንዳመቱ የተወሰኑ እዛ ተጋብላችሁ ያድርጉ። የአባቶች ካህናት ብቻ ርጭት የሚደረገው የማጥመቅ ስልጣን ያለው ለካህናት አባቶቻችን ብቻ ነው። እሺ ሁለቱ ካህናት አባቶቻችን የሚያጠምቁ እዛ ጥምቀት ላይ የተባለ ነው። ወጣትነት ያላችሁ አባቶችን ተቀበሉና ጀመር ለማድረግ ነው። አንድ ካህን ያገኛቸው ካሉ አደራሰቱን መልስልን ይላሉ። በሕክምና የታዘዘ አይኗ የታመመች ናትና ምናልባት በሕክምና የታዘዘ ስለሆነ ለሌላ ስለማያገለግል መነጽር ያገኛችሁ ካላችሁ ስጡ ይላሉ። ያው ቅድም ተናግረናል። አሁንም ካህናት አባቶቻችን ስልጣነ ክህነት ያላቸው ካህናት አባቶች ብቻ ናቸው ምርጫውን ይዘው የሚረዱትና ሌላ ሰው በምርጫ ላይ አንድም ሰው እጁን እንዳይሰጥ። አንድ የአሜሪካ ጥጃ የተጠጋችባችሁ ካለ እናችሁ ይራራሉ። እዛ እንዳፈርሰው ወድሙ አሬ ቀድሻለ ያቀድሰናችሁ ካለ አይናችሁ ይራራሉ።
በቃ አንድ ጥጃ የተጠጋችባችሁ ካለ አይናችሁ ይብራ ይላሉ። የሰማዕቱ የቅዱስ ቂርቆስ ጥር 18 ስለሚከበር ሁላችሁም የቆቦ ከተማ ሕዝበ ክርስቲያን ናችሁ በምስራቅ ፀሐይ አቡነ ተክለ ሃይማኖት ቤተክርስቲያን በመገኘት ጥር 15 ቀን ሁላችሁ ተገኝታችሁ እንድታከብሩ 5 ቀን የሰማዕቱ የቅዱስ ጊዮርጊስ ቂርቆስ ዓመታዊ ክብረ በዓል ስለሚለግስ ሁላችሁም ምዕመናን እንድትገኙ ይላሉ። እንዲሁም ደግሞ አረቃቂ ደብረ ሞይ ቅዱስ ቂርቆስን አንድነት ገዳም የቻላችሁ ለበረከትም ከዚያ መጥታችሁ እንድታከብሩ ይላሉ። እሺ አንድ ወንድማችን አንድ ዳር ወደ ጠፍቶኛል የተጠጋባችሁ ካለ ይላሉ። አንድ አፈርና ጥጃ የተጠጋችባችሁ ካለ አይናችሁ ይብራ ይላሉ። እሺ አንድ ወንድማችን አንድ ደባራ በሬ ጠፍቶኛልና የተጠጋባችሁ ካለ አይናችሁ ይብራ ይላሉ። እሺ አንድ ደባራ ላም እንዲሁ የተጠጋችባችሁ ካለ አይናችሁ ይብራ ይላሉ። እሺ ረዝም ላይ መርጫው በጣም ረዝም ስለሆነ በያላችሁበት ቆሞ አትንቀሳቀሱ ይላሉ። እሺ ከፍ እንዳይገባ ስርዓት በሆነ ሁኔታ እንድታስይዙና ሰውን በመልኩ ሁኔታ እንድታስቆሙና ትብብር እንድታደርጉልን እያሉ ነው። እሺ በጣም ያስከው ዳይሬክት ባላለ የተባለ ነው። እናቲቱ አለ ከዚህ ካውደ ምረቱ ማና እናቱን አገናኝ የተባከሩ እናቱ ማይረጭ የሰንበት ትምህርት ቤቱን ወጣቱ ሌላውን ቢሆን እሺ ብፁዕ አባታችን አቡነ ኤርምያስ ዶክተር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት አውደ ምሕረቱ ላይ ወጥቶ ስለሚለጠፍ ያንን እያያችሁ ቀጣይ ሕንፃ ኮሚቴው ስራ በሚጀምርበት ሰዓት ላይ የበኩላችሁን ድጋፍ እንድታደርጉልን የሚል ነው። እሺ ወንድማችን ዮሐንስ መኮንን 500 ብር ሰጥቷን ለልብራችሁ አመስግኑልን። እሺ መላከ ጽጌ ታደሰ ሞላ የራያ ቆቦ ወረዳ ቤተ ክህነት የሰበካ ጉባኤ መምሪያ ክፍል ኃላፊ የሆኑት ለዚህ ለታቦት ማደሪያው ይሄ ነው። ወደፊት ገና ብዙ ደረጃ